ሰላም እንዴት ናችሁ? ተረት የምትወዱት ልጆች፣ እንደ ሁልጊዜው ዛሬም ቆንጆ ታሪክ ነው ይዤላችሁ የመጣሁት። የጉንዳኑና የአንበጣውን ታሪክ ለመስማት ዝግጁ ናችሁ? ጎበዞች፣ ወደ ታሪኩ እንሂድ። በድሮ ጊዜ በአንድ አዲስ አካባቢ ላይ የሚኖሩ አንበጣና ጉንዳን ነበሩ። አንበጣ በባህሪው ሁል ጊዜ መዝናናት፣ መደሰት ሁሌ የሚፈልግ ስራ የሚባል ነገር በጭራሽ የማይወድ ሰነፍ ነበረ። ጉንዳን ደግሞ በተቃራኒው በጣም ታታሪ ሰራተኛ፣ ከጓደኞቿ ጋር አብራ መስራት፣ መዝናናትም የምትወድ ጎበዝ ነበረች። ታዲያ ጉንዳን ወደ ስራም ስትሄድ ከስራም ስትመጣ አንበጣ ቫዮሊን እየተጫወተና እየዘፈነ ያሾፍባት ነበር። አይ ጉንዳን፣ ለምንድነው እንደዚህ በትጋት የምትሰሪው? አይደክምሽም እንዴ? ይልቅስ አየሩ ደስ ይላል፣ ምግቡም ሞልቷል። ነይ እንዝፈን፣ እንጨፍር አላት። ጉንዳን ግን በንግግሩ እያዘነች ተው እንጂ አንበጣ፣ እኔ ስራን በጣም የምወድ ታታሪ ፍጥረት ነኝ። ለክረምት የሚሆን ምግብ ከጓደኞቼ ጋር መሰብሰብ አለብኝ። ስራዬን ስጨርስም በአግባቡ እዝናናለሁ አለችው። አንበጣ ግን በጣም እያሾፈባት አየሩ ደስ ይላል፣ ጣፋጭ ምግብም አለ፣ ምን ይመጣል ብለሽ ነው አላት። ከዛም ሙዚቃውን መጫወት ቀጠለ። ጉንዳንም በአንበጣ ድርጊት ታዝና መንገዷን ቀጠለች። ከወራት በኋላ ወቅቱ ተቀይሮ ክረምት መጣ። በአካባቢያቸው በረዶ መጣል ጀመረ። በጣም ይቀዘቅዝ ነበረ። አካባቢው በሙሉ በበረዶ ተሸፍኖ ነበር። አንበጣ በሆነው ነገር በጣም ነበር ያዘነው። የጓደኛውን መልካም ምክር ባለመስማቱ ተቆጨ። በዛ ላይ ደግሞ በጣም እየራበው ነው። ጓደኛዬ ጉንዳን ጋር ሄጄ ይቅርታ መጠየቅ አለብኝ፣ የሚበላ ምግብም ካላት ትሰጠኛለች ሲል አሰበ። ወዲያው ወደነ ጉንዳን ቤት ጉዞ ጀመረ። እዛም ሲደርስ ጉንዳንን ይቅርታ ጠይቆ የሚበላ ነገር ካላት እንድትሰጠው ጠየቃት። ጉንዳንም በጣም አስተዋይ ስለነበረች ይቅርታውን ተቀብላ ወደ ቤት አስገባችው። የሚጣፍጥ ምግብ፣ ሻይም ጋበዘችው። ታዲያ አንበጣ የክረምቱ ጊዜ ሲያልቅ ከሷና ከጓደኞቿ ጋር አብሮ እንደሚሰራ ቃል ገባላት። ክረምቱን እዚያው እነ ጉንዳን ቤት አሳለፈ። በቀጣይ ክረምቱ አለቀ፣ ፀሐይም ወጣች፣ በረዶም ቀለጠ። ታዲያ አንበጣ በቃሉ ነበር የተገኘው። ከነ ጉንዳን ጋር በአግባቡ ስራውን መስራት ጀመረ። በጣም ደስተኛ ሆነ ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ። እሺ ልጆቼ፣ ታሪኩን ወደዳችሁት? በቀጣይ እንደዚህ አይነትና ሌሎችም ከዚህ የበለጡ ቆንጆ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ፣ ቪዲዮዎቹን ላይክ ማድረግ እንዳትረሱ እሺ። በቀጣይ በአዲስ ተረት እስክንገናኝ ድረስ ቻው ቻው።